ስለሰጠሽኝ ክብር ስለሰጠሽኝ ሁሉ ነገር እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ግን ደግሞ እኔና አንቺ ግንኙነት እዚህ ጋር መብቃት ያለበት ይመስለኛል። ችግር የለውም፣ አልፈርድብህም። ሁሉም እመኝልሃለሁ። ሰላም 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 ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እንግዲህ በድጋሚ ወደ እናንተ ተመልሼ መጥቻለሁ። ቤተሰቦቼ፣ ፋሚሊዎቼ፣ የኔና የሩታ ግጭት ምክንያት እኔ ሄርሜላ እንድትሆን አልፈልግም። ለምን ሄርሜላ ጀስት እኔን ለማገዝ የመጣች እኔን በተለያየ ነገር አብራኝ ለመሆን የመጣች ልጅ ናትና እሷ ምክንያት ተደርጋ ወይንም እሷ ኢሹ ሆና እንድትገኝ ስለማልፈልግ ለሩታ ምክንያት እንዲሆናት አልፈልግምና እኔና ሄርሜላ ያለን ግንኙነት እዚህ ጋር እንዲያበቃ ፈልጋለሁኝና ለምን መሰላችሁ ቤተሰቦቼ? ትናንትና ሩታ ስታወራ ሰምታችኋል ብዬ አስባለሁኝ። አንዳንዶቻችሁም አስተሳሰብም መልስም ነው ብዬ ነው ያሰብኩትና ሄርሜላ ምክንያት እንድትሆን ስለማልፈልግ ዛሬውኑ ጠርቻታለሁኝ። ያለውን ነገር በግልጽ ነግራትና እዚህ ጋር የኔና አንቺ ግንኙነት እንዲበቃ እፈልጋለሁኝ እላታለሁኝ። ከዛም በኋላ ውሳኔዋን እሷም የምታሳውቀኝ ይሆናል። ምናልባት ሊደብራት ይችላል፣ ሊከፋትም ይችላል። ግን ደግሞ ከዚህ ውጪ ውሳኔ ምንም ልወስን ስላልቻልኩኝ ነው ማለት ነው። ፋሚሊዎቼ በቃ ይሄንን ነው ልላት የምችለው ለሷ ማለት ነው። ለምን የኔና የሩታ መለያየት ምክንያት እንድትሆን ስለማልፈልግ ማለት ነው። ለምን በመልካም ነገር ነው ወደ እኔ መጣችው፣ በክፋት እንትን ብላ አይደለም። አብዛኛዎቻችሁ ብዙ ነገር አስባችሁ ነበረ። እቺ ልጅ ባክግራውንድ ነው አይጠና፣ የመጣችበት መንገድ ትክክል አይመስለኝም ምናምን እያላችሁ በብዙ መንገድ እያወራችሁ ነበረና በውስጥ መስመርም ነግራችሁኛል እኔም። ስለዚህ እናንተ እንደምታስቡት አይነት ልጅ ሆነ አይደለም እሷ። ለኔ በዚህ ልክ መልካም ነገር እያሰበች ለሷ የሚሰጣት መልስ ግን ሌላ መሆን የለበትምና ለዚህ ነው ቤተሰቦቼ እኔና እሷ ያለን ግንኙነት እንዲበቃ የፈለኩት ማለት። በትንሽ ጊዜም ቢሆን ጥሩ ነገር አሳልፌያለሁኝ፣ ደስተኛ አድርጋኛለች። ለሱ ደግሞ ሳላመሰግናት አላልፍም። እውነት ለመናገር በጣም ነው የማመሰግነው። በዚህ አጋጣሚ ይሄንን ቪዲዮ የምታዩ ከሆነ ሄርሚ እጅግ አድርጌ አመሰግናለሁ። ለሰጠሽኝ አክብሮት፣ ለሰጠሽኝ ቦታ፣ ለእያንዳንዱ ነገር በጣም አመሰግናለሁ። እኔን ደስተኛ ለማድረግ ስለሞከርሽ፣ በከፋኝ ሰዓት ደግሞ ስለመጣሽ ፈጣሪ ያክብርልኝ የምለው ይሄንን ነው እና እስኪ ትንሽ ደቂቃ እንታገሳትና ደግሞ ሄርሜላ ምክንያቷ ከነበረች ነው ከዛሬ ጀምሮ አቆማለሁ ያለኝን ነገር። ምክንያት የምትፈልጉ ከሆነ ሁልጊዜ የሆነ ምክንያት አይጠፋም። ሄርሜላ እንኳን ከኔ ህይወት ብትሸሽ የሆነ ምክንያት ታመጣለች። ሩታ ማምጣቷ አይቀርም። የምሬን ነው መነግራችሁና ሰው ለሰላም ነው ምክንያት ማምጣት ያለበት አይደለ? ለመጣላት ለመለያየት ምክንያት ማምጣት የለበትም። ያረገችልኝ ነገሮች ውለታዋ በዚህ መመለስ ያለብኝ ስለማይመስለኝ ማለት ነውና ውለታዋ ስለበዛብኝም ጭምር ነው ቤተሰቦቼ። እና ምን አሰብኩኝ መሰለሽ ሄርሜ፣ ምናልባት ማይደብርሽ ከሆነ እኔና አንቺ አንገናኝ ስለሽ በቃ እኔና አንቺ ያለን ነገር እዚህ ጋር ለትንሽ ሰዓት እናቁመውና በቃ አሁን ላይ ሩታ አንቺን ነው ምክንያት እያደረገች ያለችው እኔና እሷ አብረን ለመሆን ምናምን እና እንራራቅ። ሄርሜ ሩታ አንቺን ነው ምክንያት እያደረገች ያለችው፣ አንቺን ነው ሜንሽን እያደረገች ያለችው ምናምንና እኔ ደግሞ አንቺ ምክንያት እንድትሆኚ አልፈልግም፣ በመጥፎም እንድትነሽ አልፈልግምና ለኔ በዚህ ልክ መልካም ነገር እያደረግሽ አንቺን ሰው በክፉ ነገር እንዲያነሳሽ ስለማልፈልግ ነውና ምናልባት በጣም አመሰግናለሁ። አብረን በነበረን ጊዜ የምሬ ነው እያንዳንዷን ቀናቶች ለኔ ደስታ ለኔ ሰላም ስትጨነቂ ነበርና አብረሽኝ ስለነበርሽ እስከዛሬ ድረስ ከልብ አመሰግናለሁ። ስለሰጠሽኝ ክብር ስለሰጠሽኝ ሁሉ ነገር እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ግን ደግሞ የኔና አንቺ ግንኙነት እዚህ ጋር መብቃት ያለበት ይመስለኛል። ይሄን ስልሽ እንዲደብርሽ አልፈልግም። ከዛም ባለፈ ደግሞ በቃ ነገሮች እስከማስተካከል ድረስ ነው ሄርሚ ይሄንን እያልኩሽ ያለሁት ማለት ነው። መንገዱን ሙሉ ደወለልኝ አብርሃም ብዬ ደስ ብሎኝ መጥቼ እንደዚህ አይነት ነገር ነው የምትለኝ? አላሳዝንክም? ማለት ችግር የለውም እኮ ከባለቤትህ እኔ ምረጠኝ አልልምም። ሲጀመርም ለባለቤትህ ያለክ ቦታና እኔ አንድ አይደለንም። እኔም አመጣጤ
ካንተ ጋር ጥሩ ሰው አገኘው ብዬ እያሰብኩኝ ነበር አብርሃም። በዚህ ልክ ለምን ማለት እኔ መፍትሄ ነኝ? እኔ ከኔ ጋር በመለያየትህ መፍትሄ ነው ማለት እንጃ። እንዴት ነው እንደዚህ ቀለለክ? ምናልባት ለኔ ከብዶን ሊሆን ይችላል፣ ግን እኔስ ማለት ሄርሚዬ ይቅርታ ማስደብርሽ ፈልጌ አይደለም፣ አስደብርሻለሁ ብዬ አስቤ አይደለም። ግን ደግሞ በቃ አሁን ላይ ያለው ነገር ይሄ ነው። በቃ ለምንም አይነት መንገድ በጣም አስቤ ያለሁኝ። የምሬ ነው የምልሽ። ማታ እንቅልፍ አልተኛሁም። በጣም እየተጨነቅኩኝ ነበረ። እንዴት ብዬ ነው የምነግራት ምናምን እያልኩኝ ማለት ነውና ከኔ ለመለየት እኮ የከበደህ አትመስልም አብርሽ። ማለት በዚህ አጭር ጊዜ ውስጥ አብርሃም ካንተ ጋር በማሳልፈው ጊዜ ውስጥ ጥሩ ነገር እያሳለፍኩኝ ነበረ። ማለት እንዴት ነው የጨከንክብኝ አብርሽ? ቀና ብለህ አናግረኝ። ብዙ ነገሮችን ያስተካከልከው እኔ ካንተ ጋር አግኝቼ ስገባ ምን አይነት ሰላም አላቅም። በምንም ነገር አስቤው አይደለም፣ ግን አንድ ጓደኛ አለኝ ስራዬን እንደወድ ነው ያደረከኝ ብዙ ነገር ገባክ። አንተን ካወኩ ጊዜ በዚች ቅርብ ጊዜ ውስጥ ምን አይነት ህይወቴን ደስተኛ ሁኜ እንደምኖር እኔ ነኝ የማውቀው አብርሽ። ሄርሚ ምን አድርጌልሽ አውቃለሁ? ምንም አላረክልኝም። ለዚህ እኮ ነው ማትረዳኝ። ግን አብርሃም ቦንክበት ሰዓት እኔ እንዴት እንደማስረዳ አላውቅም። እኮ እኔም ግራ ስለገባኝ ነው የምሬ ነው ሄርሚ። እውነት እኔ እንደዚህ እንዲሰማሽም አልፈልግም። ጀስት እኔ ለኔ ደስታ እንደተጨነቅሽ ሁሉ እኔም ላንቺ ደስታ ብጨነቅ ደስ ይለኝ ነበረ። ግን ደግሞ አንዳንድ ጊዜ ህይወት እንግዲህ እንደዚህ ናት። የምሬ ነው። እኔ ነገሮች ምክንያት አንቺ ትሆኛለሽ ብዬ አስቤ አላውቅምና ሰው ደግሞ አንቺን ምክንያት እያደረገ ሲያወራ ምናምን ነገር ትንሽ ደበረኝ። ለዛ ነው ሄርሚ እንጂ በመጥፎ ነገር እንዳትፈልጊ እንዲደብርሽ አልፈልግም። አንተ ልክ ነህ። በቃ ችግር የለውም። ልክ ነህ። ልክ ነህ ስትይ ደግሞ ራሱ እንደጥፋተኛ እንድትቆጥሪ አልፈልግም። አይ አንተ በእኔ ህይወት ውስጥ መተክ አብርሽ ብዙ ነገር ተስተካክሎልኛል። ምን አረኩልሽ አትበለኝ። ሰው ግዴታ የሆነ ነገር ገንዘብ አውጥቶ የሆነ ነገር ስላደረገ አይደለም። ምን ስናገር በአንዴ የወሰንኩት ውሳኔ አይደለም። የምሬን ነው። ማታ ብዙ ነገር አስቤበት ምናምን ነገር ነውና በአንዴ እንትን ያልኩት ነገር አይደለም። እንደዛም እንድታስቢው አልፈልግም። በዚህ ልክም ደግሞ እንድትጨነቂም አልፈልግም። በቃ የራሴን ላይፍ ከሩታ ጋር ያለኝ ነገር እስከማስተካከል ድረስ እኔ ስለ ሰው ምናምን ነገር አስቤም ተጨነቄም አላውቅም። እኔ ህሊናዬ ባለኝ መንገድ ምጓዝ ሰው ነኝ። ሰው ስላለኝም ስላላለኝም አይደለም። ግን ደግሞ በቃ ሩታ ህይወት ላይ የፈጠረው ነገር ስላለ እኔና አንቺ ግንኙነት ማለት ነው። ለዛ ነው እንጂ በሌላ ነገር እንድትወጪው አልፈልግም። እና ጀስት ተረጂኝ በቃ እባክሽ። ባላቅክ ማለት መጀመሪያ እንደምኖረው አናኗር ብኖር ይሻለኝ ነበረ። አንተን ካወቅኩ በኋላ ብዙ ነገር ለህይወቴ ተስተካክሏልና አሁን ድጋሚ ወይ ባላየሁት ያን ካንተ ጋር ያሳለፍኩትን ነገር ጭራሽ ባላቀው ምን ማድረግ አለብኝ? ምን ማድረግ አለብኝ? እሺ በቃ በእግዚአብሔር ይሁን። እሺ ማለት ነገሮችን እንደምባይ አይ በዚህ ልክ ህይወትን ከረበሽኩት እኮ ችግር የለም። ግን ደስተኛ ኑሮ እየኖርኩ ነበር ታውቃለህ አብርሽ። ጥሩን እመኝልሃለሁ። ሌላ ምንም አልልክም። ከቻልክ ግን አንተ ይቅርበኝ። እንደማላገኝ ያውቃል ልቤ ለኔ እንደማትሆነኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ እንደማላገኝ ያውቃል ልቤ ለኔ እንደማትሆነኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ የዓይኖቼ ቀዳዳዎች ውሃ ያፈለቁ ጉንጬንም በጉንጭ ሲያቋርጡ አትዘኝ ያለኝ ሲያጽናናኝ መንፈስ ቁርጠት ስትለየኝ እንዴት ይቻል ነፍሴ
እና ለማንኛውም ፋሚሊዎች ከዚህ በላይ እኔም እዚህ መቆየት የለብኝም። አመሰግናለሁ። ምንም አዲስ ሀሳብ የለኝም። ጀስት እሺ ልበላት ብዬ ነው እንጂ ስለ ነገ የሚያውቀው ፈጣሪ ነውና ከልብ አመሰግናለሁ። ሁላችሁንም እወዳችኋለሁ። መልካም ቀን ይሁንላችሁ።